ሰላም ሰላም እንዴት ናችሁ? ዛሬ የመጀመሪያ ሪአክሽን ቪዲዮአችን ይዘን መጥተናል። የተወሰኑ ቪዲዮዎችን ይዘን የመጣነው ዛሬ የመጀመሪያችን ስለሆነ ፕሮሰስ አናበዛም፣ ቀጥታ ወደ ቪዲዮ እንግባ። እሺ እንደሚታወቀው ቴዲ አፍሮ አዲስ አልበም ለቋልና ያ አልበሙ በዓለም አቀፍ ደረጃ በጣም መነጋገሪያ ሆኗል እየተባለ ነው። ዓለም አቀፍ ሪከርዶችን ስብርብር አድርጓል እየተባለ ነውና እሱ ላይ የምናያቸው አንዳንድ ቪዲዮዎች አሉ። እስኪ እንጀምር። ተናግሮ መከበርና ፎክሮ መተግበር የአያቶች ወግ ነው። ገና መንደሩን ሳትለምጂ ወዲያ ወዲያ ትበይ እስቲ አርፈ ዘይት የሆነ የባህል ወግ ያላቸው ቪዲዮዎች በጣም ነው የሚመቹኝ። እስኪ እናያቸው። ተቀመጪ አክስቴ ደግሞ ምን አለበት አሁን ይጣልፍ ነው ጀለስ እሷ ከተማ ነው የመጣችው መሰለኝ። አኮረፈች። አርፈሽ ብትቀመጪ ነው የሚሻልሽ። ተለፋ ምናምን አታውቅልም እሷ የከተማ ልጅ እየተከታተለ ነው። እዚህ ኢትዮጵያ የሆነ የባየው ክላሲክ ሁላ የሆነ ስሜት ይሰጣል። በጣም ነው የሚመችኝ እንደዚህ ቪዲዮዎች። ብድግ ያደርጋል። ወይኔ ምን ተናለቀኝ አክስቴ ተናግሮ መከበርና ፎክሮ መተግበር የአያቶች ወግ ነው። ቆይ አንተ ማነህ ስለምፍከራ የምታወራው? ተረጋጊ። እሱን ያቻ አክስትሽ አራስ ነብር ሆና ስትመጣ ትነግርሻለሽ። እሺ የት ነው የምትወስደኝ? ታውቀዋል ግን ወንጀል እየሰራ እኮ ነው። ምን ያስከናብርሻል? ይቺን አጓጉል ክፍል 2 አለው ነው የቪዲዮ ሺት ክፍል 2 ነበረው ይመስለኛልና ክፍል 2ን አላመጣሁትም። በቀጣይ ቪዲዮ ክፍል 2ን ይዤላችሁ እመጣለሁ። እንዳረሳው እቺን ፓርት። እሺ እንቀጥል። አቦ ነገር ነው። ኦኬ ስለዚህ ልጅ ልንገራችሁ። ይሄ ልጅ ማታውቁት ካላችሁ ቲክቶክ ላይ የሚለቃቸው ቪዲዮዎች በጣም የሚያደክሙ ምን እንደሆነ ታውቃላችሁ? ልጁ የክፍለ ሀገር ልጅ ነውና በቃ ከተማ መጥቶ የከተማ ምግቦችን ይሞክራል። በርገር፣ ፒዛ እና የሚሰጠው ሪአክሽን በጣም ነው የሚያስቀው። እስኪ አሁን ደግሞ አይስክሪም እየሞከረ ነውና እስኪ ሪአክሽኑን እንየው። ምንድነው ይሄ? ምንድነው? ምን ይመስላል? ይናከን ምንድነው? ባቢ እንዴት በላችሁት እናንተ? ምን አውቃለሁ። ማርያም እንዴት ነው በላችሁት? እንዴት ነው ይበላል ማለት ነው? ኧረ አሳዩት እስኪ ሞክር። የሆነ ነገር እኮ እንዴት ነው ይበላል? ዝም ብለህ ላሰው ዝም ብለህ የሚበላ ነው። ምንድነው? ሰው ምንድነው? አረ እኔ ያለው የሚበላ አይደለም። ይሄ እንትን አይደል የፀጉር ምናምን የሚቀቡትኝ ክሬም ነገር ነው። ኖ ክሬም ነገር ነው። ኧረ አይደለም ማይክ ነው። ክሬም ነገር ነው። ተንቆላ አርገስ ይገባል። ወይስ ታያዘስ እንደዚህ ባስቀምጦስ? ኖ አረ ክሬም ነገር ነው። ኖ ይተዘቀው ማርያም ፊትን ተቀበው። እንዴት ነው እንዴ? ማርያምን ፊትን ተቀበው አላለውም። አሁን ይሄ ጓደኛ ነው፣ ይሄ ጠላት ነው። አረ ላሽ በጣም ነው የሚደብረው። ፊቱን ሊቀበው አለ። ምግብ ግን አይደለም። ፊትን ተቀበው ግንባርን አታይ አትከልካት በእውነት አረ ላሽ ሻራ አይነፋም። አረ አይነፋም እኮ እንደ ካካዋ ምናምን ይመስለኝ ግን ማይረቡ የምር ማይረቡ ናቸው ጀለሶች። እንዴ ሲያስተውል ተቀበው አላለውም። ፊት ነው። አረ ያዘኝ እንዳለ እንዴ ያውቀው ይሄ አንዳንዴ ለቲክቶክ ላይክ እየተባለ የሚደረገው ነገር አይነፋም። በእኛ እንዴት ነው? አረም ይደረጋል። ረፍ ያልኩ አልነበር? መቼ ረፍ ያልከኝ? እኔ ረፍ ነበር። መቼ ነው ያልከኝ? ኧረ በስመ አብ እኔ አላልኩትም ነበር። አሁን ተቀባው ማርያምን ተቀባው እያሉ ረፍ ይይ እንደዚህ ነው ምናምን አትልም እንዴ? ሲያናድድ እስኪ ላሶስቲ ነበረው ታውቃላችሁ። አቦ ነገር ነው እየተቀባ ይልስላል ነገር ነው። ወይኔ ፊት ይረዳ ማርያም አንተ ቪዲዮ እንዳታረገው አርጎታል። ለዛውም ለኮ ይሄስ ምንድነው? ከሆነ ይሄ ምንድነው? ካርቶን ይሄ ወዛ እየበሉት አይደል? እረላ ሽንም ሊያስበሉት ነው። የሚበላ ምግብ መጣብን መከራችን ተንቆል አረ አይደለም ይበላል። ያው እየበላችሁ አትያቱም
ዝም በል እናዞር ሲያሳዝን ከሄደ ጉርብና ዝንደ ደጉ ባላገሩ ላለች እውነትም ደጉ ባላገሩ ሲያሳዝን ይወር ቴዲ አፍሮ ሪከርዱን ሰባበረው። በኢትዮጵያ የሙዚቃ ታሪክ አዲስ ሪከርድ ተሰብሯል። የቴዲ አፍሮ ኢትዮሪካ አልበም ውስጥ ቀድሞ የተለቀቀው 18ኛው ጀንበር የተሰኘው ትራክ በተለቀቀ በ2 ሰዓታት ውስጥ ብቻም ከ1 ሚሊዮን በላይ እይታዎችን በማግኘት በኢትዮጵያ ሙዚቃ ታሪክ በተለቀቀ በአጭር ሰዓታት ውስጥ ከፍተኛ እይታን በማግኘት ሪከርዱን ሰብሮታል። እናንተ እስከ ኢትዮሪካ አልበም 18 ትራኮች ውስጥ የትኛውን ይበልጥ ወደዳችሁት? በ2 ሰዓት ውስጥ 1 ሚሊዮን ሌሎቹ እኮ በአንድ አመት ውስጥ ሁላ አያገኙትም። በጣም እነዚህ አሁን አሪፍ የሚባሉ አርቲስቶች ዘፈን ሲደቁ በሳምንት በ2 ሳምንት ነው 1 ሚሊዮን የሚገባላቸው። ቴዲ ግን በ2 ሰዓት ረላሽ ይመቸው። የቱን ተመቻችሁ? የትኛው ትራክ ተመቻችሁ? እስኪ ኮሜንት ላይ ንገሩኝ። በጣም እኔ የወደድኩት 2 የወደድኳቸው ትራኮች አሉ። አንደኛው ዳስጣል የሚለው እንደ ሀገር ወደነዋል። ሁላችሁም እንደተመቻችሁ ተስፋ አደርጋለሁ። ሁለተኛ ላይ የሆነች የፍቅር የዘፈናት አለች ምን ነበር ጸዳል ነው እና ምትል አንድ ትራክ አለች በጣም ተመችተኛለች። እስኪ እናንተ የትኛው ትራክ ተመቻችሁ? ኮሜንት ላይ ንገሩኝ። እንቀጥል። ሰበር ዜና በኢትዮጵያ የሙዚቃ ታሪክና የዩቲዩብ ታሪክ ብቻ ሳይሆን በዓለም አቀፍ ደረጃ ሪከርዶችን እየሰባበረ እየተመለከት ነው እንገኛለን። በዛሬው ዕለት ከ8 ዓመት በኋላ የተለቀቀው የቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም እንግዲህ በኢትዮጵያ ብቻ ሳይሆን እንደ አሜሪካ፣ እንደ ዩናይትድ ኪንግደም እንዲሁም ደግሞ እንደ ዩናይትድ አረብ ኤምሬት ያሉ ሀገሮች ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እንዲሁም ደግሞ ከፍተኛ እይታ ካላቸው ሙዚቃዎች ተርታ በግንባር ቀደምነት እየተመለከት ነው እንገኛለን። በ24 ሰዓታት ውስጥ ከፍተኛ ይመቸው። አስባችሁታል? በአሜሪካ በእንግላንድ እና በአረብ ኤምሬቶች የሌለ ሪከርድ እየሰበረ ነው። ኢትዮጵያዊ ነው፣ አፍሪካዊ ነው። አረ ቴዲ ግን ትለያለች። እንቀጥል። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫወተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃያስ ሰሪያል ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ አለ እና ይሄንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ፣ እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃያስ ሰሪያል ማጫወት ይጀምራል እና ለዞም ከባዱ እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1። 10ኛ ፎቅ ከደረሰ በኋላ እንዴት ይሄን ሙዚቃ ትከፍታለህ? የዘፈን ክልክል እንደሆነ ታውቃለህ ብሎ ይጮህበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቆሜዋለሁ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት። አንዴ በ17 መርፌ ካለ በኋላ ብታስቆመው ባታስቆመው ምን ለውጥ አለው ብሎ ነው የመለሰለት አለቃው። በ17 መርፌ ጠቅ ካረጋቸው በኋላ ቢቆም ባይቆም መልእክቱ በጣም ከባድ ነው። እሱ ዘፈን በጣም ከባድ ነው። እኔ ራሱ በቅርብ ጊዜ እየሰማሁት መጥቼ በቅርብ ጊዜ ነው የገባኝ። ይሄ ልጅ በጣም ነው የሚያዝናናኝ። የማታውቁት ካላችሁ ቲክቶክ ላይ በጣም ሰውን በቃ አንፍሩ ነው የጨረሰውና እስኪ በእንግሊዘኛ ስትጠየቅ ይላል። አሁን ደግሞ ትንሽ ፈታ እንበል እስኪ የተወሰኑ አንዱ ለቪዲዮዎች እንደና አንጨርሳለን። ዝናቡ እየዘነበ ነው። ድምፁ ቲቸር የኔ ምን አጠፋው? what is your name? እንትን I'm fine thank you. what? ኧረ እባክህ ምን ነው? ደምሴ ነኝ። ኦኬ ደምሴ have you done your homework? ኧረ ቲቸር የሷ እኮ ናት የረበሸችው። እኔ ምንም አላረኩም። oh my god bro I asked you whether you have done your homework or not. አንተ ሰው እየተሳደበ ነው። እኔ ምን አቅልሃለሁ? why are you so quiet? I'm waiting for your answer ደምሴ። ኧረ ደምሴ what did you say? በአማርኛ የለውም። ለምን እንግሊዘኛ አትሰማም? ይነስረኛል እንግሊዘኛ። ኧረ ይለይልህ። አሁን የምነግርህን ወደ እንግሊዘኛ እየቀየርክ ትነግረኛለህ። እሺ ምን ትለኛለህ መሰለህ? እንደምን ዋልክ? እግዚአብሔር ይመስገን። ወደ እንግሊዘኛ ቀይርልኝ ነው ያልኩህ። አንተ እንደ እንግሊዘኛ ምንድነው? እንደ እባክህ ያው እንደ ዋት ዋል እግዚኦ። አሁን አንተ ነህ ለማድረግ የምትፈጥ። እሺ ቲቸርዬ አሁን ልቀመጥ? yes you can። ኧረ ቲቸርዬ በእናትህ አንተ አትሰማም እንዴ? ቁጭ በል። ኧረ ይሄ ተጋነነ እንደዚህ የተማሪማ አይደለም እንዴ? አጋባችን መተናል የአብርሃምና የሳራ አድርጎ ብለናል። እሺ እንግዲህ እንደምናየው ሙሽሪት አግኝታለች። ሙሽራው ከደምረው ይቆያል። እንጠብቀው ነው ያማን ያለው ሙሽራው ማይ የራሱ ፎቶ ምናምን ይዞብሽ ነው።
ተክለበለኩ። እሺ ሙሱሪ ደግመት ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አድርጊሽ ትቀበያለሽ? እርግጠኛ ነሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል። ምንድነው ከኔ? እሺ አቶ አስቻለው ፊት ለፊት የምትገኘው ዳግሜትን የትዳር አጋር አድርገህ ትቀበላታለህ? በሚገባ እንጂ በሚገባ ይቅርብ ያጠፋ ይሻላል ቢሻለን እሱ ነው የሚያውቀው። ይቅርብ እሺ ግዛማ እነዚህ ልጆች የሚሰሩት ቪዲዮ ማማ አለቀጨመ አለቀጨመ ገንዘብ አላት ብሎ መልከጥፉ መግባት ገንዘቡም ያልቅና ሁለተኛ ጥፋት ማማ አለቀጨመ ደግሞ ሀገሬን ትወዳታለህ? ሀገሬ እቺ ጋሻ አምሳሉ ልጅ ታይ ሰፈር ያለችው በቃ አንተ አስተሳሰበው ከቀጥና ከቀሚስ አውርድም አይደለ? ምን ያህል ሴቶች ነው ግን አብረው ያሉት ታውቃቸዋለህ? ሲመስለኝ 8 ወይ 9 አካባቢ ይሆናሉ። እና ተጨመረ አትፈልግም? ኧረ እውነት አልፈልግም ያሉኝ እግዚአብሔር በቃ። ኧረ ተው የእውነት አንተ ብልት ይቆላሽ እንደው በግሪክ እንኳን አልነሳም ይበል ልጅ እያለህ ድመቷ ብልት እንዳትበላ ባልከለክላት ይሻላል። እኛም እንደዚህ አንቃጠልም። ፀጉሬን ግን ማን ነው የሚቆርጠኝ? ገርመሃል ከዚህ ፀጉር ቆራጭ ጋር 8 ዓመት ድፍን አልተለየ እሱ ነው የሚቆርጠኝ። ለፀጉር ቆራጭ እንደታመንክ ምን አለ ለአንዷ ሴት ብትታመንላት አስታ የሴቶችን ጥቃት በጋራ እንከላከል። ዓለም አቀፍ ሻቀጣልና የቀማማዎች ማበ ግን እኮ ትክክል ነው። ልጆች ከፍተው ከሰጡት ልጁ ምን ያርግ? ያው እኔም ባገኝ እኮ አንተ መሰቶች ጥቃት አሁንም አልጨፈንክም እና እንደዚህ እየዘነጥኩ እዚህ ሰፈር ሰው ማቃጠል ነው እንጂ እና የጎረምሳሽን ነገር እንዴት አደረግሽ? ዛሬ እጄ ካልሰጠኝ ልክ ነው የምነግረው። በቃ በኋላ እንደዋወል። ምንድን ነው የሚሄደሽ እንጂ የኔ ፍቅር ጫት ለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራውን። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገር ትግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። አትለምነኝም? እንዲሁም ልንገርክ እሺ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። ያማን መምጣቱ አይቀርም። ላይትዌሊ ለየለቀቀብኝ ነውና ያላበኝ ነው። እሺ የመጨረሻ አንድ ቪዲዮ እና የዛሬ ቪዲዮአችንን ጨርሰን ቢዝነስ ኮፊ ቶክ በጣም ወሳኝ ነው። የመጨረሻው በትምህርት ነው የምንዘጋው። እስኪ ስለ ቢዝነስ እንመክራችሁ ነው ሁሌ እንደማረገው ማለት ነው። ቅርብ ጊዜ the dead horse theory actually ቆየ ነገር ነው ሚሊዮን እያነበብኩኝ ነበረ እና ቀለል አድርጎ ለማውራት ምንድነው ፈረስን እየጋለብክ ወይም ደግሞ ፈረስ ላይ ቁጭ ብለህ እየሄድክ ፈረሱ ቢሞት ፈረሱን መደብደብ አያዋጣም። ለፈረሱ በተወሰነ መልክ ምግብ ሰጥተህ ለማነቃቃት መሞከርም አያዋጣም። ቁጭ ብለህ ደግሞ ለምን ሞተ ብሎ ማሰብም አያዋጣም። ምንድነው የሚሻለው? ከፈረሱ ላይ ወርደህ ሌላ ትራንስፖርቴሽን መንገድ መፈለግ። ለምን እንደዚህ ያልክ? አሁን ሀገራችን ላይ አንዳንድ ኢንዱስትሪዎች እያረጁ ነው። መርካቶ እየረገጠው የሆኑ ስራዎችና አካሄዶችና እንትኖች እያረጁ ነው። ስለዚህ የሆነ ጊዜ በጣም በሚሊዮኖች ይተላለፍባቸው የነበረ በጣም ብዙዎች ሀብታም የነበሩበት ነገር ስለሆነ አሁንም ዘለህ እዛ ላይ መግባት የለብህም። ለምን? ኦሬዲ ያረጀና የሞተ ያለ ነገር ብትቀመጥበት የፈለገ ነገር ብታደርገው ቪትስ ይዘህ 2 ሚሊዮን ኢንቨስት ብታደርግበት ሄዶ ምን አይሆንም? ቢዋይዲ ሊሆንልህ አይችልም። ለምን? የፈለገ ነገር ብታድስ ሽማግሌን የፈለገ ብትቀልብ ወጣት አይሆንም ይባላል። ስለዚህ አንዳንዴ ያላችሁበት ቦታ የተጠቀማችሁበት ያለው ነገር አሮጌ ከሆነ ለማስተካከል መታገሉ ትርፉ አመድ በታይ። እሺ ጋይሶች እንዴት ነበረ ቪዲዮአችን? እንደተመቻችሁ ተስፋ አደርጋለሁ። የተወሰኑ ቪዲዮዎች ለማዝናናት የተወሰኑ ደግሞ ለማስተማር ሰብሰብ አድርጌ ይዤላችሁ መጥቼ ነበረ። ቪዲዮ ከተመቻችሁ ኮሜንት ላይ ሀሳብ አስተያየታችሁን
አሳውቁኝ። እንደው መስተካከል መቅረት ያለበት ማንኛውም ነገር ዛሬ ቪዲዮ ለምን በቶሎ እንደጨረስኩ ታውቃላችሁ? ዝናብ እየዘነበ ነው፣ በጣም ይረብሽናል። አሁን ራሱ እየረበሸን ነው በጣም ከቴዲ አፍሮ የትኛው ትራክ እንደተመቻችሁ ኮመንት ላይ ንገሩኝ። እንደዛውም ደግሞ ሀሳብ አስተያየታችሁን በጣም ስለምፈልገው ሀሳብ አስተያየታችሁን ኮመንት ላይ ንገሩኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።